አሁን ሲጨንቃችሁ ምንድን ነው የምታደርጉት? ወሬ ተአምር እኮ ነው ይቆራል። አይደንቃችሁ? አይድረስም። ሲጨንቀንና ሲቸግረን ከማማተብ ይልቅ ወሬ የወሬ ጎርፍ ማውረድ። ሲጨንቀን ሰላም ለኪ 7 ሰላም ለኪ ያደለው 64 ሐቃተም እንደው በቃ እንደዚያ 7 3 እኮ መድገም እኮ ጥሩ ነው። እስቲ አሁን ሰው እንጥፍጥፍ አድርጎ ቢሰድባችሁ የሮጣችሁ ሰላም ለኪ ነው የምትሉት? የሮጣችሁ ስድብ ነው የምትገርሙ። እንደው እኮ ይገርማችኋል። ምንም እንደው መፍትሄ ያለው ወጥ እኛ ያለን በወዲያ ማለት አንገናኝም እኮ ማይዱ ወደዚህ እዚህ ላይ ከሆነ ሰው ፊቱን ወደዚያ ዙሮ ወደዚህ ዙሮ ነው የሚበላው። ወደ ማይዱ ነው። ሰላም ያለ ከመቤታችን ነው። እውነቴን ነው ነገር ሰላም ለኪ ብንደግም ሄደን የጨነቀንን ሁሉ በደቂቃ እርግፍ ታደርገዋል። ግን አይመጣልንም ራሱ ሐሳቡ ማለት ነው። ዛሬ የምነግራችሁ እንዲመጣልን ትዝ እንዲለን ነው። ሰው ሲሰድበን ከሰው ጋር ስንቀያየም ቀጥ ብለን ቤተክርስቲያን። እኛ ግን እዚህ ዋዳ ምንድነው ስናንወገው አገኘነው ሰውየው አጣነው ደግሞ ተናቆደ ሲያ ብሎ መድወለት በጣም እኮ ነው የምናሳዝነው። በእውነት በጣም ምስኪኖች እኮ ነው። ምን ያደገድከን ዘወልደ ንጉሥ አንተ የንጉሥ ልጅ ሆነን የምንከሳቆኛ ነው። የባለጸጋ ልጅ ነን ግን ደሃ ነን። ሰላም የምናገኝበትን ጥጠን ወሬ መንደር ለምንድን ነው? እንዲሁ ምን አይነት ማፈሪያነት! የሰላም ከተማ መስቀል